ውድ የቀለምሲስ ሚዲያ ተከታታዮች እንኳን ወደ ቀለምሲስ ሚዲያ በሰላም መጣችሁ እያልን ለዛሬ የምንመለከተው የ2017ቱን አስፈሪና አስደማሚ ፊልም ዘ ቤቢ ስታር እንቃኛለን። ለማስታወስ ጊዜው አሁን ነው። ኮል በትምህርት ቤት አካባቢያቸው የተገለለና እንግዳ ባህሪ ያለው የ12 ዓመት ልጅ ነው። ለጉንፋን መከላከያ የሚሆን ክትባት የትምህርት ቤቷ ነርስ እንድትወጋው ፈቃደኛ አልሆነም። ኮል መርፌ ስለሚፈራ ከትምህርት ቤቷ ነርስ ጋር ከባድ ጊዜ እያሳለፈ ነው። ኮል ነርድ በመሆኑም በክፍል ጓደኞቹ ዘውትር ይንገላታል። ሜላኒ ለኮል መልካም ምላሽ ከሚሰጡት ጥቂት ሰዎች አንዷ ነች። በትምህርት ቤት አብራው ትሆናለች፣ እናም ጥሩ ጓደኛሞች ናቸው። የሜላኒ አባት ከትምህርት ቤት ሊወስዳት ሲመጣ ኮልን ወደ ቤት እንዲያደርሱት አባቷን ትጠይቃለች። ነገር ግን አባቷ ይህንን ለማድረግ ፈቃደኛ አይሆንም። በሰፈራቸው ውስጥ 3 ልጆች በብስክሌት ወደ ኮል በመቅረብ ሊያስፈራሩትና ሊያፌዙበት ይሞክራሉ። ኮል ፍላጎት እንደሌለው ሲያሳይ ከልጆቹ አንዱ ጄረሚ ወደ መሬት ገፍቶ እንግዳ ፍጡር ይለዋል። ሌሎቹ ግን ይስቃሉ። በዚህ ጊዜ ከአንድ ርቀት ላይ ያለ ሰው ይጮሃል። እሷም ቢ ትባላለች። ከሶስቱ አስጨናቂዎች የምትከላከልለት ቆንጆ ወጣት ነች። የጄረሚን ብስክሌት ጎማ በመብሳት ድጋሜ ኮልን እንዳያስቸግሩት ታስጠነቅቀዋለች። ይህም ያስፈራቸውና ይሸሻሉ። ቢ የኮል ሞግዚት ስትሆን ከቅርብ ጓደኞቹም አንዷ ነች። አካላዊ ጉዳትን እንዳልደረሰበት ለማረጋገጥ ትመረምረዋለች። ወደ ቤት በመኪና እየወሰደችው ሳለ ስለ ወላጆቹ ሁኔታ ትጠይቀዋለች። እሱ ግን ቢ አብራው የምትሆነው ገንዘብ ስለሚከፈላት ብቻ እንደሆነ ይናገራል። ሆኖም ቢ ምንም ቢሆን ከኮል ጋር ጥሩ ጊዜ እንደምታሳልፍ ታረጋግጣለች። ይህም እንዳያፍር ያደርገዋል። ቤት ሲደርሱ ወላጆቹ ለጉዞ ለመሄድ ስላቀዱ በሚቀጥለው ምሽት እንደገና እንደሚገናኙ ለኮል ታስታውሰዋለች። ጎረቤት ያለችውን ሜላኒ አይተው እርስ በርሳቸው ይጠቃቀሳሉ። እናቱን ፍለጋ ወደ ጓሮ ሲሄድ ለአይጥና ለሌሎች ነፍሳት ወጥመድ ስታስተካክል ያገኛታል። ኮል በትምህርት ቤት ሰዎች እንደሚያሰቃዩት ለእናቱ ይነግራታል። እሷም ሰዎች ወጣት ሲሆኑ በህይወት ውስጥ ነገሮች አስፈሪ እንደሚሆኑ በመናገር ታጽናናዋለች። እድሜው እየገፋ ሲሄድ ነገሮች በጣም የተሻሉ እንደሚሆን ታረጋግጥለታለች። ወላጆቹ ከሌሎች ወላጆች በተለየ ዘና ያሉ ናቸው። በባዶ መኪና ማቆሚያ ቦታ የኮል አባት መኪና መንዳት እንዲለማመድ ይፈቅድለታል። ኮል ግን በፍርሃት ለመንዳት ዝግጁ እንዳልሆነና ፍጥነቱን ለመጨመር እንደሚፈራ ይናገራል። አባቱ ተረድቶት መሪውን ይረከባል። ኮል ከወላጆቹ ጋር ጥሩ ግንኙነት ያለው ይመስላል። አንድ ምሽት ከነሱ ጋር ለመነጋገር ወደ ክፍላቸው ይገባል። ነገር ግን ሁለቱም ስራ በዝቶባቸዋል። አባቱ ማድሜን የተባለውን ተከታታይ ፊልም በተመስጦ እያየ ሲሆን፣ እናቱ ደግሞ የወረቀት ስራዎችን እየሰራች ነበር። በዚያ ምሽት ከአባቱ ጋር በጥልቅ ደረጃ ለመገናኘት በማሰብ ወደ ክፍሉ ሄዶ ላፕቶፑን ከፍቶ ማድሜን ማየት ይጀምራል። ኮል ሳይተኛ እስከ ጠዋት ድረስ ፊልሙን ይመለከታል። ወደ ትምህርት ቤት በሚወስደው አውቶቡስ ላይ ኮል ለሜላኒ ወላጆቹ የማይወዱትን እንደሚመስለውና ከሱ ጋር ላለመሆን የሚያገኙትን እድል ሁሉ እንደሚጠቀሙ ይነግራታል። ለዚህም ነው ያለሱ በተደጋጋሚ የሚጓዙት። ሜላኒ ለኮል እንደነገረችው ቢ ኮል በተኛ ቁጥር ወንዶችን ወደ ቤት እንደምታመጣ ታስባለች። እሱም ጉጉት አድሮበት የእሷን ግምት ለመፈተሽ ሌሊቱን ሙሉ እንደማይተኛ ለሜላኒ ይነግራታል። በዚያኑ ቀን ከሰዓት በኋላ ኮል ቢን በሚስጥር ይከታተላታል። ከሌላ ወንድ ጋር በትንሽ ሱቅ አጠገብ ያያታል። እርስ በርሳቸው ይሽኮረመማሉ፣ እናም ደስተኛ ይመስላሉ። ይህም በኮል ውስጥ ቅናትን ይቀሰቅሳል። እናም አንድ ሰው በእግር ኳስ እስኪመታው ድረስ በትኩረት ይመለከታቸዋል። በሌላ በኩል የኮል ወላጆች ለመሄድ ሲዘጋጁ ይጣደፋሉ። እነሱ በሌሉበት ጊዜ ኮል ሊያደርጋቸው የሚችላቸውንና የማይችላቸውን ነገር ያስታውሱታል። የበሩ ደውልም ይጮሃል። እናቱ ምናልባት ቢ ስለሆነች በሩን እንዲከፍት ተጠይቀዋለች። ኮል ሞግዚቱን ለመቀበል ወደ ፊት ለፊት በር ከመሄዱ በፊት ሸሚዙን ያስተካክላል። ሁለቱም በራሳቸው የሰላምታ መንገድ ሰላምታ ይለዋወጣሉ። የኮል ወላጆች ወደ ውጪ በመውጣት ጉዟቸውን ይቀጥላሉ። ቢና ኮል የጭፈራ ምሽት ያሳልፋሉ። ቤቱ የምሽት ክበብ እንዲመስል መብራቶችን ያዘጋጃሉ። በመዋኛ ገንዳ ውስጥም ይዋኛሉ እና በአጠቃላይ አብረው ጥሩ ጊዜ ያሳልፋሉ። እራት በሚሰሩበት ጊዜ ቢና ኮል ስለ ጠፈር መንኮራኩሮች ያወራሉ። እነዚህ ኮል አንድ ሰው የሚያዳምጠውና ለሚፈልጋቸው ነገሮች ፍላጎት እንዳለው የሚሰማው ጥቂት ጊዜያት ናቸው። እርስ በርሳቸው መቀለዳቸውን ይቀጥላሉ። በጓሮ ውስጥ የፊልም ምሽት ለማድረግ ይወስናሉ። ፕሮጀክተር ፊልሙን በሰፊው ስክሪን ላይ ያሳያልና ሁለቱም ተራ በተራ የፊልሙን ትዕይንት ይሰራሉ። ወደ ቤት ውስጥ ገብተው ሶፋው ላይ ይተኛሉ። ቢ ኮል ሜላኒን እንደሚወዳት በመናገር ታሾፍበታለች። እሱ ግን ሙሉ በሙሉ ይክዳል። የመኝታ ሰዓት ደርሷል።
ነገር ግን ኮል እንዳልደከመው ይናገራል። ፈጠን ብሎ እንዲተኛ ቢ መጠጥ እንዲጠጣ ተወስናለች። እሷም አብራው እንድትጠጣ ይጠይቃታል። እሷም ተስማምታ መጠጧን ለማምጣት ወደ ኩሽና ታመራለች። ኮል መጠጡን የአበባ ማስቀመጫ ውስጥ ያፈሰዋል። ቢ ስትመለስ እሱ አስቀድሞ የጠጣው ያስመስላል። አሁን ኮል ክፍል ውስጥ ሆኖ አስቀድሞ የደከመውና ወደ ምኝታ እንደሚሄድ ያስመስላል። ሜላኒን ደውሎ ቢ በሚተኛበት ጊዜ ምን እንደምታደርግ ለመሰለል እና የስለላቸውን እቅድ ይወያያሉ። ቢ ኮል የሚፈልገውን ነገር እንዳለ ለመጠየቅ ወደ ክፍሉ ትገባለች። ለሱ በጣም ጥሩ ስለሆነችና እንደ መደበኛ ሰው ስላስተናገደችው ያመሰግናታል። ከዛም ተቀምጠው ትንሽ ይወያያሉ። ሁለቱም ደህና ደሩ ተባብለው ቢ ከክፍሉ ትወጣለች። ከግማሽ ሰዓት በኋላ የበሩ ደውል ይጮሃል። ሜላኒ ቢ ምን እንደምታደርግ እንዳይ ታበረታተዋለች። በጸጥታ ከክፍሉ ወጥቶ ምን እየተካሄደ እንዳለ ለማየት ወደ ደረጃው ያቀናል። ቢን ከበርካታ የሁለተኛ ደረጃ ትምህርት ቤት ጓደኞቿ ጋር ያያታል። እነሱም ማክስ፣ አሊሰን፣ ጆን፣ ሶኒያ እና ሳሙኤል ናቸው። ከቡድኑ መካከል ሳሙኤል የተለየ ይመስላል። በሱቅ ውስጥ አብረው በነበሩበት ጊዜ በቢ ተጋብዞ የመጣ ነው። ሁሉም እውነት ወይስ ድፍረት የሚለውን ጨዋታ በጠርሙስ እያሽከረከሩ እየተጫወቱ ነበር። በዚያ ዙሪያ ጠርሙሱን ወደ ቢ ያመለክታል። ማክስ በክፍል ውስጥ ያሉትን ሁሉን እንድትስም ይነግራታል። መጀመሪያ ማክስን ከከንፈሩ ላይ በፍጥነት ትስመዋለች። በመቀጠል እሷና አሊሰን ሁሉንም ሰው ያስገረመ የፍቅር ጊዜ ያሳልፋሉ። በዚህ የተዝናናው ኮል ከላይ ሆኖ መመልከቱን ይቀጥላል። ጆን ከቢ መሳም አያገኝምና ሁሉም ይስቃሉ። ሶኒያን ግንባሯን ትስማታለች። ከዚያም ወደ ሳሙኤል ትቀጥላለች። ሳሙኤል ማንም ሰው እንዳየው ስለማይፈልግ ቢን ለመሳም ፍቃደኛ አይሆንም። ገና ባገኛቸው ሰዎች ተጨንቋል። ቢ በመጨረሻ ከጥቂት ጊዜ በኋላ ትስመዋለች። ነገር ግን በድንገት ሁለት ቢላዎችን በጭንቅላቱ ውስጥ በመክተት በአሰቃቂ ሁኔታ ትገድለዋለች። ቢ ይህንን የምታደርገው ትልቅ ዓላማ እንዳያሳኩ እየረዳቸው እንደሆነ ትነግረዋለች። ከላይ ሆኖ የሚያየው የኮል ፊት ሙሉ በሙሉ ባለማመን ይሞላል። የሚያየውን ነገር ማመን አልቻለም። በመቀጠል ቡድኑ አንድ ትልቅ ሳጥን ከፍቶ መጽሐፍ ያወጣል። መጽሐፉ ጥንታዊና ረቂቅ ሲሆን ለአምልኮ ስርዓት የሚጠቀሙባቸውን ጥቅሶች ይዟል። ቢ ደረጃው ላይ ወጥቶ የንጹሃንን ደም ማግኘት እንዲችሉ በተቻለ ፍጥነት መጀመር እንዳለባቸው ትናገራለች። ይህንን ሲሰማ ኮል እሱ ለሰው መስዋዕትነት እንደሚውል ተረድቶ ይደነግጣል። ትንፋሹን ይቆጣጠርና ወደ 911 ለመደወል ይሞክራል። ፖሊስ ጋር ደውሎ በሳሎኑ ውስጥ ህይወቱ ያለፈ ሰው እንዳለ ያሳውቃል። በክፍሉ ውስጥ ለራሱ መከላከያ የሚሆነው ትንሽ ቢላዋ ያገኛል። ሆነም ቡድኑ ወደ ክፍሉ ሲቃረብ ስለሚሰማው የተኛ ያስመስላል። ሶኒያ ከሱ ደም ለመቅዳት መርፌን እንደምትጠቀም ኮል ይሰማል። ይደነግጣል። ነገር ግን ምንም አማራጭ ስለሌለው ሳይንቀሳቀስ ለመቆየት ይገደዳል። እጁን ይዘው መርፌውን ያስገባሉ። ነገር ግን በመጀመሪያው ሙከራ የደም ስሩን ይስቱታል። ሁለተኛው ሙከራ ግን ይሳካላቸዋል። ቢ አልጋው ላይ ታስተካክለዋለች። ነገር ግን በክፍል ውስጥ የተከፈተውን መስኮት ታስተውላለች። ልክ እንደወጡ ኮል ከብርድ ልብሶቹ ጊዜያዊ ገመድ ለመስራት ይነሳል። ወደ ክፍሉ ከመመለሳቸው በፊት በመስኮት ለመውጣት አንሶላዎችን ለማያያዝ ይጣደፋል። ቢ እሱ ሙሉ በሙሉ ነቅቶ እንደነበር ታውቃለች። ሆኖም የተወሰነ ደም ካጣ በኋላ ራሱን ስቶ ይወድቃል። ኮል በሳሎን ውስጥ ይነቃል። እናም ወንበር ላይ ታስሮ ነበር። ቢና ጓደኞቿ በፊቱ ይሰበሰባሉ። ሶኒያ በቢ ትዕዛዝ ኩኪ ትመግበዋለች። የነሱ አምልኮ ቡድን ጥያቄዎችን ውድቅ በማድረግ ደሙ ለሳይንስ ፕሮጀክት እንደሚያስፈልጋቸው በመናገር ይጠይቁታል። እሷም ራሱን ከሳተ በኋላ የስኳር መጠኑን ለመጠበቅ እንደሚረዳው ትነግረዋለች። ስለ መስኮቱና ስለ አንሶላዎቹ ይጠይቁታል። ኮል ወደ ውጭ ወጥቶ ለማጨስ ፈልጎ ለማምለጥ እየሞከረ እንደነበር ይናገራል። ነገር ግን ቡድኑ አያምነውም። እየተነጋገሩ ሳለ ኮል ቀደም ሲል በነበረው ቢላዋ ገመዱን ለመቁረጥ ይሞክራል። አንድ አጋጣሚ ሆኖ ከጀርባው መስታወት ስላለ በቡድኑ ለማምለጥ የሚያደርገውን ጥረት ማየት ይቻላል። በሱ ላይ ያፌዙበታል። እናም ለመሄድ ባለው ቁርጠኝነት ላይ ይቀልዳሉ። ቢ እንዲለቁት ትወስናለች። እናም ወደ ኮል ከመቅረቧ በፊት ሶኒያን እንድትፈታው ታዛለች። የፖሊስ መኪናዎች ይደርሳሉ እና ቡድኑ ይደነግጣል። ቢ ተበሳጭታ ለፖሊስ የደወለው እሱ እንደሆነና የሳሙኤልን ክስተት አይቶ እንደሆነ ኮል ትጠይቀዋለች። እሱ ለእርዳታ ይጮሃል። ስለዚህ ማክስ ዝም እንዲል ይመታዋል። ሁለት የፖሊስ መኮንኖች በሩን ሰብረው በመግባት ሁሉም እንዳይንቀሳቀሱ ያዛሉ። ማክስ ለአንዱ መኮንን ሰላምታ ነግሮ ወርውሮ ይገለዋል። የቆሰለው መኮንን በድንገት ቃላውን ይስባል። ጥይቱ አሊሰንን ይመታታል። እናም በክፍል ውስጥ ትወድቃለች። ጆን ሌላውን መኮንን እንዳይተኩስ ሲለምን
ቢ ከጀርባ መታ የመኮንኑን አንገት ትቆርጣለች። ከጣቢያው ያሉ ሌሎች መኮንኖች አሁን በህይወት የሌሉትን ፖሊሶች በራዲዮ ያናግሯቸዋል። ቡድኑ የፖሊስ ኮዶች ስለማያውቁ ምን እንደሚሉ ለማሰብ ይቸገራሉ። ኮልን ይጠይቁታል። እሱም 1053 ይሰጣቸዋል። ነገር ግን ቢ ይህን ወጥመድ እንደሆነ ታስባለች። እንደገና ትጠይቀዋለች። ከ10 እስከ 4 ይላል። በሬዲዮ ላይ ያሉት መኮንኖች ሁሉም ነገር ሰላም ነው ሲሉ እፎይታን ያገኛሉ። አሊሰን በጥይት ቁስል ምክንያት ጥግ ላይ ትሰቃያለች። ነገር ግን ቡድኑ ወደ አስቸጋሪ ሁኔታ ውስጥ ስለሚያገባቸው አምቡላንስ ለመጥራት ፈቃደኛ አይሆኑም። ሌሎቹ ከአሊሰን ጋር ሲጠመዱ ኮል ለመሮጥ ፍጹም እድል ያገኛል። ወደ ላይኛው ፎቅ ሲሮጥ ጆን ያሳድደዋል። ኮልም ይገፋዋል። ጆን በትንሽ መኪና መጫወቻ ምክንያት ተንሸራቶ ከሁለተኛ ፎቅ ላይ ወድቆ ይሞታል። አሁን ከነሱ አንዱ ስለሞተ ቡድኑ በኮል ላይ የበለጠ ይበሳጫል። ወደ ክፍሉ ሮጦ በመስኮት ይወጣል። እንደ አጋጣሚ ሆኖ ማክስ ደርሶበት እሱን ለመያዝ አንሶላዎችን ይስባል። አማራጭ የሌለው ኮል ይለቃል። እናም ወደ መሬት ይወድቃል። ወደ ጋራጅም ሮጦ መኪናው ስር ይደበቃል። ማክስ ግን እየፈለገው ነበር። ኮልም በዚያ ራሱን ለመጠበቅ የሚጠቀምባቸውን ጠቃሚ መሳሪያዎችን ይፈልጋል። በአሮጌ የመሳሪያ ሳጥን ውስጥ ሮኬት ያገኛል እና እቅድ ያወጣል። እናቱ ወጥመዶችን በምታስቀምጥበት በጠባብ መተላለፊያ በኩል ወደ ቤቱ እንደገና ይገባል። ሶኒያ ኮል ውስጥ እንዳለ ትጠራጠራለች። ከፍታ ትገባለች። እሱ በቀጭን ብርድ ልብስ ስር ሳይንቀሳቀስ ይቆያል እና ምንም አይነት ድምፅ እንዳይኖር ትንፋሹን በጥብቅ ይይዛል። ሶኒያ የእጅ ባትሪውን ወደ ኮል አቅጣጫ ታበራለች። ከሱ በላይ ያለውን ሸረሪት ትነካዋለች። በዚህ ጊዜ ኮል በጣም ይፈራል። ነገር ግን ሶኒያ ምንም ስላላገኘች ለመውጣት ትወስናለች። ወደ መውጫውም ትሳባለች። ኮል ሸረሪቱን ያሽቀነጥረዋል እናም ወጥመዱ ይይዘዋል። ይህም ድምፅ ይፈጥራል። ሶኒያ ታስተውለዋለች እና ወደ ትንሹ ልጅ ትመለሳለች። እሱ ወደ እሷ ያነጣጥራል፣ ነገር ግን ይስታታል። የሶኒያ እጅ ባይጥ ወጥመዶች ይያዛል። ይህም ለኮል ለመውጣት ጊዜ ይሰጠዋል። ምድር ቤት ውስጥ የሚቆልፍባትና በነፍሳት ማጥፊያ ስፕሬይ የነፋውን ሮኬት ያቀጣጥላል። ይህም ተቃጥላ እንድትሞት ያደርጋታል። ፍንዳታው ኮልን በአትክልቱ ስፍራ ላይ ይጥለዋል። ማክስ ኮልን ከቤት ውጪ ያሳድደዋል። ኮል እግሩን ጠልፎ ሊጥለውና ብልቱን ሊመታው ያስባል። ይሳካለታልም። ይህም ከፍተኛ ህመም ያመጣበታል። ማክስ ተነስቶ ልጁን ያንቀዋል። ሁለቱም አንድ ድምፅ ያስተውላሉ። ኮል ለማክስ የሚያደርገውን እሱን የሚያስቸግረውን ጀረሚ በቤቱ ላይ እንቁላል እየወረወረ ነው። ጀረሚ በኮል ላይ በማሾፉ እየተደሰተ ይጨፍራል። ማክስ ለኮል ብልሃት አድናቆቱን ካሳየ በኋላ በራሱ መቆም እንዲጀምር ካበረታታው በኋላ ጀረሚን እንዲጋፈጥ ይገፋፈዋል። ኮል ጀረሚን እንደሚመታው ያስፈራረዋል። በግርምት ይመታዋል። ነገር ግን ሳይሳካለት ይቀራል። በምላሹ ጀረሚ ወደ መሬት ይመታዋል። ኮል የጎረምሶቹ ቡድን ሊገለው እንደሚሞክርና ፖሊሶቹ በቤት ውስጥ እንደሞቱ ያብራራል። ምንም እንኳን ተስፋ የቆረጠ ንግግር ቢያደርግም ጀረሚ ጭንቅላቱ ላይ እንቁላል ይሰብራል። ማክስ ያነሳዋል፣ ነገር ግን ኮል ይመታዋል። ማክስ ኮልን እስከ ዛፉ ቤት ድረስ ያሳድደዋል። ሊያንቀው ሲል የዛፉ ቤት በጣም ያረጀ ስለሆነ ይፈርሳል። ማክስ ሲወድቅ ይሞታል። በገመድ ማንጠልጠያ ይታነቃል። ኮል አስክሬኑን በድንጋጤ ይመለከታል እና የተኩስ ድምፅ ይሰማል። ኮል ወደ ሜላኒ ቤት ያመልጣል። ሁኔታውን ያብራራላታል። አባቷ በአቅራቢያ እንደሌለና አሁን በቤት ውስጥ ብቻቸውን እንደሆኑ ትነግረዋለች። ቢ ትከተለዋለች እና በሮቹን በቀላሉ ትከፍታለች። ምልክት እየፈለገች ቤቱን ትቃኛለች። ሁለቱም በጸጥታ ለመቆየትና ወደ ሌላ ቦታ ለመንቀሳቀስ ለመጠባበቅ ይሳካላቸዋል። በአንድ ክፍል ውስጥ ተደብቀው ሳለ ኮል ሜላኒን ወደዚህ ሁኔታ ስለ ሳባት ይቅርታ ይጠይቃታል። እናም ነገሮችን እሱ እንደሚያስተካክል ያረጋግጥላታል። ሜላኒ ለፖሊስ እንድትደውል ይጠይቃታል። ከዚያም ከመሄዱ በፊት ሜላኒ ኮልን ትስመዋለች። ካሉበት ሁኔታ ጋር ባይጣጣምም ለጥቂት ሰከንዳት ፈገግ ይላሉ። ኮል ወደ ቤቱ ይመለሳል። ነገር ግን ሙሉ በሙሉ ጨለማና ባዶ ነበር። በቤቱ ዙሪያ እየተራመደ ሳለ ጸጥታን ለመጠበቅ ይሞክራል። አሊሰን የሞተች መስላ ስትተኛ ያገኛታል። በትኩረት በመመልከትና አሁንም መተንፈሷን በማረጋገጥ እንዳልሞተች ያውቃል። ወደ ኩሽና ያመራና ግዙፉን መጽሐፍ ያገኛል። በድንገት አሊሰን ከጀርባው ጥቃት ትሰነዝራለች። የጥይት ቁስሏን ይመታታል። ስለዚህ ትለቀዋለች። በቢላ ልትወጋው መከተሏን ትቀጥላለች። ልትወጋው ከመቻሏ በፊት ቢ በፖሊስ ሽጉጥ ትገላታለች። የአሊሰን ደም አሁን በኮል ፊት ላይ ተገኝቷል። ለሷ በጣም አስፈላጊ የሆነውን መጽሐፍ እንደሚያቃጥልባት ቢን ያስፈራራታል። ቢ ለመጽሐፉ በመጨነቅ በፍርሃት ትቀርባለች። ቢ ቀደም ሲል እንደሱ ደካማና በራሷ የማትተማመን እንደነበረች፣ ነገር ግን የምትፈልገውን ሁሉ ለማግኘት ንጹሃን ሰዎች በመሰዋት እና ንጹህ ደማቸውን በጥንታዊ መጽሐፍ ላይ በማፍሰስ
ጥቅሶቹን በማንበብ ከሰይጣን ጋር ስምምነት እንዳደረገች ለኮል ትናዘዝለታለች። ከዚያን ጊዜ ጀምሮ ቢ እንደሱ ያለ ወጣት ልጆችን ለማዳን ከተለያዩ ቦታዎች እንደምትጓዝ ትነግረዋለች። ምንም እንኳን ቡድኑን እንዲቀላቀልና ለፖሊስ ንጹህ እንደሆኑ እንዲናገር ታቀርብለትም፣ ኮል ግን ፍቃደኛ ሳይሆን የጥንቆላ መጽሐፉን ያቃጥለዋል። በዚህ ጊዜ የቢ ማባቢያዎች በሱ ላይ አይሰሩም። የሜላኒ አባት መኪና ለመውሰድ ወደ ሜላኒ ቤት ይሮጣል። ቢ በሚቃጠለው መጽሐፍ ስትገረም መኪናውን በግዴለሽነት ወደ ቤቱ ያሽከረክረዋል። መኪናው በቀጥታ ይጋጫል። ኮል ከተሰበረው መኪና ውስጥ ይወጣል። ስለ ጓደኝነታቸው እያስታወሱ የመጨረሻውን የስሜት ስንብት ያደርጋሉ። የሰላምታ መንገዳቸውን ለመጀመር ይሞክራል። ነገር ግን ኮል ብቻዋን እንድትሞት ይተዋታል። ፖሊሶቹና የእሳት አደጋ ተከላካዮች ለማዳን ወደ ቤቱ ይደርሳሉ። ወላጆቹ ወደ ቤት መጥተው ሊያቅፉት ያጣደፋሉ። ከእንግዲህ ሞግዚት እንደማያስፈልገው ለወላጆቹ ይነግራቸዋል። ከጥቂት ጊዜያት በኋላ ቢ በቤቱ ውስጥ የሚያስፈልገውን የእሳት አደጋ ተከላካይ ጥቃት ትሰነዝራለች። ስለተመለከታችሁ እናመሰግናለን። ላይክ እና ሰብስክራይብ ያድርጉ። አዳዲስ የፊልም ማጠቃለያዎችን ለማግኘት የደወል ምልክቱን ይጫኑ።